በአጠቃላይ ነው ይሄዳል። ሱብሃንአላህ ዛሬ ወላሂ ሐቂቃ በጭራሽ ዲን እንደሌለሽ ነገር ነው ተደርጎ እየታያል። ሶሻል ሚዲያ ላይ ወጥተሽ ቲክቶክ ላይ የተለያዩ ፌስቡክ ላይ የሆነ የተለያዩ ነጃሳ ሐታ ኢሞ ላይ ማለት ነው ያኒ የተለያዩ ነገር እየቸከቸኩ ከላይ ኡስታዞች ይኖራሉ፣ ከላይ ወንዶች አጅነቢዮች ይኖራሉ። ላኪን ከታች ሚጽፉት ያኒ ማዛ ጨምላቃ የሆነ ጽሁፍ ከታች ክብርሽን የሚነሳ ወላሂ ወቢላሂ ተዓላ እንደዚህ አይነት ነው። ያኒ ቲክታክ ላይ ብቻ አይደለም እዚህ ሚል ያኒ ማዛ ኢሞ መንደር ላይ ራሱ ከታች ከላይ በኩል የተቀመጠው ያኒ ወንድ ነው፣ ያኒ እንዲሁም ደግሞ አጅነቢ የሆነ ነው። ላኪን ከታች የሚጽፉት ክብር የሌለው እየሳቁ ምን እያሉ ሱብሃንአላህ አርሐያ ይኖርሽ ወላሂ ክብር ይኖርሽ። ያኒ እንዴት ነው በምን አይነት ነው እዚህ ነው እንደ ኢሞ የተፈቀደው ሐያ ላ ወላሂ ኢዛ ዘሀበ ሐያኡ ልመርአ ከሴት ልጅ ሐያ ከሄደባት ዘሀበ ዲኗ በአጠቃላይ ነው ሄደ። ሐያ ሊኖረን ይገባል እንቶች ወላሂ ጥንቃቄ አለ። ኢዛ ضاع الحياء فلا تسل لماذا حل في الأرض البلاء إذا شاء الفساد فلا يعني فهل بلاد ستنجو إذا فشى فيها الوباء إذا أذى السفيه كريم قوم ولم ينل العقاب فذاك داء أو فذاك داء قال فذي الأدواء تشتري جليا ونهج الحق يا قوم الدواء إذا ضاع الحياء يعني حياء تتأفى فلا تسأل من ذات تجيك لماذا حل في الأرض يعني بلاء مدر لا فتناوج مصيباوج التلاي درقوج ينتوت لمن دنو بلن ذات لمن دنو حقيقة حياة أفتوال بزي ساعات يتلاي حياءوج أفتو مدر لا مصيباوج فتناوج يمتو والله بنيا حياء بالمنو الله سبحانه وتعالى بمامس فالله قايل الحياء እንዲሁም ደግሞ ከዲን እስላም ጋር ያለን ሐያ ሲራቆት አላሁ ጀለ ወዐላ የተለያዩ ሙሲባዎችን ፈተናዎችን አምጥቶ ይጀምራል። እንዳለው አላሁ ጀለ ወዐላ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون የተለያዩ ያኒ ፈሳዶች ባህር ላይ እንዲሁም አድማሱም ላይ የተለያዩ ፈሳዶች ሙሲባዎች የመጡት በምንድነው? ቢማ ከሰበት አይዲናስ የሰዎች እጅ ባግበሰበሰው ሐያ በመራቃችን እንዲሁም ደግሞ ያኒ ከአላሁ ሱብሓነሁ ወተዓላ ጋር ያለን መስተጋብር ትክክለኛ ስላልሆነ ምን እየሆንን ነው? ወላሂ የተለያዩ በላ ሙሲባ እየመጣ ነው። እንዳትጠይቁ ለምን ሙሲባ መጣ? ስንትና ስንት ፈተናዎች ምድር ላይ አሁን አለ በዚህ ሰዓት። ምንድነው ምክንያቱ? ኢዛ ضاع الحياء فلا تسأل لماذا حل في الأرض البلاء ለምንድነው ምድር ላይ ሙሲባዎች የበዙት ብላችሁ እንዳትጠይቁ። ለምንድን ሐያ ጠፍቷል። ከወንድም ከሴትም ሐያ ጠፍቷል። ወላሂ አላህ አለብኝ የሚል ጥቂት ሰው ሀከዛ እሷም እንደዛው። በተለይ ደግሞ ከሴቶች ከሆነ ትልቅ የሆነ ወላሂ ሐያ ከሌለሽ አንቺ ሴትነትሽ ራሱ ትክክለኛ አይደለም። ያኒ አትነሺ ወጥቀሽ ነው የምትቀሪው ከአላህም ጋር ከሰውም ጋር ማለት ሐያ ሊኖረን ይገባል። إذا شاع الفساد فهل بلاد ستنجو إذا فشى فيها الوباء እንደው መጥፎ ነገር ከተሰራጨ فهل بلاد ستنجو يعني አንዳች የሆነ ሀገር ይድናል እንዴ? إذا فشى فيها الوباء يعني የሆነ ወረርሽኝ ከወረረ የተኛውም ሀገር ይድናል እንዴ? አላህ ካላዳነው በስተቀር አይድንም። ላኪን ልክ እንደዛው ሐያ ከሌለ እኛም ለመጥፎ ነገር ነው የምንዳረገው። እንዲሁም የተለያዩ ሙሲባዎች ለመምጣት ሰበብ እንሆናለን። እህቶች ጥንቃቄ አድርጉ። ሐቂቀተን ወላሂ ተአደቢ ቆጠብ ብለሽ ያኒ በአደብ ተክነሽ ወጥተሽ ልትገቢ ይገባል። ኢዛ አዘሰ ፊህ ቀሪመ ቀውሚ ያኒ ከሪመ ቀውሚ የሆነ ጅል የሆነ አካል የሰዎችን ብልህ የሆነን በአደብ የተካነ የሆነን አካል አዛ ካደረገ ወለም የነል ልዕቃበ ቅጣትን ካላገኘ ፈዛኩ ደዋ ይህ ነው ዳ ያኒ በሽታ ብሎ ማለት ይህ ነው። ይህ ማለት ምንድን ነው? አንቺ በአንቺ ምክንያት ብዙ ሰዎች እየተቀጡ ነው። ብዙ ያኒ ማዛ አውሬዎች ራሱ ለድርቅ እየተዳረጉ ነው። በምንድን ሐያ ባለመኖር ምክንያት። ሱብሓነላህ ኢዛ ማተ الحياء بقلب أنثى فتبا ثم تبا للجمال وإن عاش الفتى للعبد ذئبا فعار أن يعد من الرجال. سبحان الله.